ጋር ዘይቴን አግዬ ጨምሬ ጠብሼ አውጥቼዋለሁ ማለት ነው። እዚህ ጋር ሶስቱን እየቀላቀልኩኝ ነው። እዛ ጋር ፋብሪካ እንትን የጨመርኩት ባርቢኪው ሶስ። እዚህ ጋር ደግሞ ሬንጅ ቀዩ፣ እዚህ ጋር ደግሞ ሬንጅ ነጩ ነው። በተለያየ ከለር ሆኖ ተመሳሳይ ናቸው፣ ግን ጣዕማቸውም የተለያየ ነው። ይሄ ደግሞ ካቻፕ ነው። እዚህ ጋር ካቻፕ ነው። እዚህ ጋር ደግሞ ፊልፊል ማዮኔዝ ነው። ይሄኛው የሚያቃጥል ሆኖ ማዮኔዝ ነው። ደባለቄዋለሁ ነው። ጣዕሙ አሪፍ ነው። አንድ ላይ ሲዋሃድ አንድ ላይ ሲገናኝ ጥሩ ይሆናል ማለት ነው። ጣዕሙ አሪፍ ነው እና በየቦታው ሁሌም እንደምለው የተለያየ ነው ሊሆን የሚችለው። ያው የሚመቻቸውን ሶስ መስራት ነው። ግን እኛ ቤት ይሄንን ይወዱታል እና ይሄ ጥሩ ነው። ጣዕሙ ቆንጆ ነው እና ያው እንደዚህ ቀብቼዋለሁ ዳቦ ከላይም ከታችን በደንብ ቀብቼዋለሁ ማለት ነው። ጠብ አድርጌ ቀብቼዋለሁ። ዶሮ ደረቅ ስለሚል ይሄ እንዲያረጉ ቀብቼዋለሁ። ይሄኛው የበርገር ቺዝ ነው። እዚህ እሱን ነው የማደርግበት ከታች እንደዚህ ገዛበት ማለት ነው። እዚህ ጋር ደግሞ ተዘጋጅቶ የሚሸጥ እንትና የዶሮ ስጋ ነው። እዚህ ጋር ጠብሼ ያዘጋጀሁት ዶሮ እየደረደርኩት ነው ማለት ነው። እና አሪፍ ቀለል ያለ እራት ነው እላችኋለሁ ልጆቼ። አንዳንዴ ሰርታችሁ ለራሳችሁ ጎረስ አድርጉ ነው የምላችሁ። እንግዲህ ቀደም አደረግኩት እና እዛ ጋር ደግሞ ኦቨኔን ነው ያሞኩት። ከዛ ከላይም ከታችን ሞቅ እንዲል ቺዙም እንዲቀጥ ዶሮም ሞቅ እንዲል አንድ ላይ ኦቨን ላይ ያደረኩት እዚህ ጋር ከላይ ሽፈን አድርጌ እንደዚህ ሞቅ አድርጌዋለሁ። ያው ደርሶ ሞቆ ወጥቷል ማለት ነው። እዚህ ጋር ትኩስ ነው። በትኩሱ ሲበላ አሪፍ ነው። ያው እዚህ ጋር ጨርሼ እንደዚህ ደርድሬዋለሁ ማለት ነው። ሶስ አዘጋጅቼለታል። የቅድሙ ሶስ ነው ማባያ ያስቀረሁለት እላችኋለሁ። እስከ መጨረሻው ከኔ ጋር ስለነበራችሁ አመሰግናለሁ። ቪዲዮውን ጨርሳችሁ